ጀማው ጨዋታ ማለቴ ነው ጀማው ጨዋታ ማለቴ ነው ምን አይነት ጨዋታ ነው ጀማው ምን አይነት ካምባክ ነው ኢኪቲኬ ጀማው ኢኪቲኬ በዚህ ሰዓት ያለማችሁ ምርጡ ስትራይከር ጀማው ምርጡ ስትራይከር ኢኪቲኬ 2 ጎል ዊርትዝ 14 ጎልና አሲስት በሲዝን ፍሎፕ ብላ አፈን ስከፍት የነበረ 14 ጎልና አሲስት ምን አይነት አሲስት ምን አይነት ጎል ጀማው ኮናቴ አረ ጀማው ኮናቴ እሱ በመግባቱ በጣም ደስተኛ ነኝ ጀማው የሚገርም ጨዋታ ዛሬ አርነ ስሎትን እነ ኢኪቲካ ተረፉት ጀማው ኢኪቲና ዊርዝ ዛሬ ተረፉት ጀማው አካውንት ተመቷል ኮፒ ሊንክ ያስፈልጋል ጀማው ኮፒ ሊንክ በኃይለኛው ይደገም ጀማው በኃይለኛው ኮንግራ የሊቨር ፋሚሊ አሁን ያለው እንግዲህ ወቅታዊ መረጃችን ፍሎሪያን ቪርትዝ የተባለ ሰው እንዳስቸገረ ነው ብራዘር ዛሬም ጎል አግብቷል እሱ ልጅ እንግዲህ ያው ራሱ ማግኘት ጀምሯል አርነ ስሎትን ለማባረር ተባያለሽ ዣቪ አሎንሶ ስራ ፈቶ ቁጭ ብሏል የሊቨርፑል ደጋፊ እየቋጠረ ነው እንዳይቋጠር ይሸነፍ ብሎ ክለቡ ሆኖበታል ካሸነፈ አርነ ስሎት ይቆያል አርነ ስሎት ብራዘር ያደጋ ጊዜ መውጫ ያለው አንበሳ ነው አርነ ስሎት እሳት እንዲሆን ስብሰባ ብቻ ጠርተ ተወያይ ስለምናም አይሰማህም ወላይ ግን ኩራቱ እኮ ኩራት አይደለም ቦርዱን ቃል በቃል እኮ ነው እኔን ማባረር ከፈለጋችሁ ምንም እንደተበብራችሁት ስራዬ እስካሁን ማያቆየኝ ከሆነ አባሩኝ ነው ያለው ወላ ዣቪ አሎንሶ ምናምን ራሷን ታውቃለች ይሄ የተመለጠው ዝም ብሎ አይደለም ዣቪ አሎንሶ አይመጣም በደንብ ኮፒ ሊንክ አድርግ ሊቨርፑል ደጋፊው ኮፒ ሊንክ አሁን እኮ አያፍርም አይዛክ እዛ ቤንች አገገም መጥቼ ወደ ጨዋታ ስታርቲንግ ላይ እገባለሁ ይሉን አራይ ሰማም በእናት ይዙይ ሌላ ታሪክ ገብቷል ኢኪቲኬ በስማም ሊቨርፑል ይሄ ሰውዬ እንደዚህ አይነት ፎርም እንዳለው ቢያውቁ ኖሮ በአይዛክ ቁማር አይበላም ነበር በስማ እንዳያስበው አንዴ ነው የመጀመሪያውን ጎል ተውት ሁለተኛውን ጎል ከዛ ስፔስ ከዛ ቦታ የማይታሰብ ነገር እኮ ነው የሰራው ጭራሽ ካምባክ ነው ያደረጓቸው ማን ይሄ ሰውዬ በቃ ስሙን ጠቅላላ እያስረሳ ነው ቨርትስ ማለት በጣም ሌላ ታሪክ አንተ አሲስት ያደረገለት እንኳን ሳይታችሁታል ድሪብል አድርጎ እኮ ነው ያለፈው እዛ ቦታ ላይ እንግዲህ ቦክስ ውስጥ በጣም ነው የሚችለው ሲጀምር ጋክፖ የሚባል ሰውዬ እኔ እግዚአብሔር ለሊቨርፑል የማይጠቅም ተጫዋች ማለት ጋክፖ ነው የምናገረው አሁንም ድረስ ሰውዬው ኳስ አይለቅም ስንት ኳስ ለሳላ ስንት ኳስ ለኬዛ ስቦስ ላይ የነበሩ አይለቅም ኳስ ልጁ ለምን ኬዛ እንደማያስገባ አይገባኝም እኔ ኔዘርላንዳዊ ስለሆነም አይገባኝም ያገሩ ልጅ ስለሆነ የሚሆን ሌላው በቃ እንትና ነው ኮናቴ ነው በቃ በመከላከሉ ላይ በጣም ቤስት ነበረ በማግባቱም ደስ ብሎኛል አባቱ ምናምን ነገር ብቻ ሊቨርፑል ዛሬ በጣም አሪፍ ነበረ ሊቨርፑል አሸንፏል ኧረ በስማ ጥፍጠፋ በማታ ድብደባ የሰው ልጅ እንደዚህ ይደበደባል ኒውካስትል አይመስልም የተጫወቱት ክለብማ ኒውካስትል አይደለም ሌላ ነገር ነው እንዴት ነው የተጠፈጠፈው እንደዚህ እንዴ አንድ ባዶ እየመራ ነበር ኒውካስትል ሎክ ያደርጋል ኢኪቲኬ ወደ ማን ነው ቶሬዝ ነው ማን እንዴ ሁለቱ ቶሬዝ እና ጄራርድን የሆነ መታየው አይነት ነገር ነው የሚመስለው ምንድነው ኢኪቲኬ ስጡት ምንም አይነት ኳስ ሄዶ ሰው አጥፎ ምናምን ያገባል ምን ሆኖ ነው እንዴ አውት ኦፍ ኖዌር ቨርትስ ደግሞ እዛ ቦክስ ውስጥ ሰጠው አገባ ከዛ ደግሞ አንድ ተከላካይ አጥፎ ያገባ ማን እንዴ ኢኪቲኬ ምር ሰላም አይደለም የምሬ ነው እስካሁን ድረስ ባለው ያመቱ ምርጥ ሳይኒንግ ምንም ጥያቄ የለውም በጣም ነው የሚችለው በስማ አምዲ ምንድነው ሊቨርፑል የሚሰራው አራላንድ ኮናቴ ከጉዳት ሲመለስ ኳስ ለምዶ መጣ እንደዚህ እንዴ ግራ ገባኝ እኮ መላጣ ሲሆን ኳስ እንዴት እንደዚህ ቻለ ምን ሆኖ ነው እዛ አስቀምጣችሁ ኳስ አስለምዳችሁ ያመጣችሁ ታውኔ ማን ኮናቴ እኮ ኳስ አይችል ነበር ደስ የሚለው አንተ እኔ እኮ ላደንቅ ነበር የመጣሁት አመጣጤ ላደንቅ ነው ግን ምንድነው ሁሉም ቲም ቀጣይኛን እንደሚገጥም ሲያቅ የሆነ ባውንስ ባክ ምናምን ማንቸስተር ዩናይትድ ማናጀር ቀጠረ ቼልሲ ያለ ማናጀር ፈነጠዘብን ቶተናም ይሄው ክሊን ሺት ቻምፒየንስ ሊግ አዌ ያሸንፎ ነው የሚያገኝ ሊቨርፑል 2026 ላይ አሸንፎ የማያውቀው ቡድን ወደ ማሸነፍ ተመልሶ ነው የሚያገኘን ፈተናው በዛብን አረ ለቀቅ አርጉኝ ፈተና ለአርሰናል ነበር መብዛት የነበረበት ለማንኛውም ወደ ክሬዲቱ ስመጣ ሁጎ ኤኪቲኬ በጣም የሚገርም ስትራይከር ፍሎሪያን ቪርትዝ ራሱን አግኝቷል ከዚህ በኋላ ምንም እንደ ድሮ 0-0 ምናምን ተውትና ልቀልድበት የማትችልበት አይነት ፐርፎርማንስ ነው እያሳየ የሚገኘው ኮናቴ አገባ የሚገርም ፐርፎርማንስ ካደረገ በኋላና አለቀሰ የኔ አባት ጸጉሩን መላጣ ተቆርጠው ነው እንጂ ያኔ ምን እንዳጋጠመው አላቅም ቢሆነ ምክንያት ባለፈው ጨዋታ ላይ አልነበረም ከስኳድ ውጪ ነበረ አሁን እንግዲህ አሪፍ ፐርፎርም አደረገ ጎል አስቆጠረ አለቀሰ የሆነ ነገር አለ ይመቸው ለማንኛውም ሊቨርፑልም ይመቻቹ ቀጣይ የምትገጥሙት ግን ኒውካስትልን አይደለም
እንችላለን እኮ ነው የምልህ። እንችላለን። እምንገርም ነበር። እንደ ቲምም እንደ ኢንዲቪዥዋል ምርጥ ነበር። እነዚህ ሁለት ልጆች ቅመሞች የጊዮትኬ 2 ጎል አስቆጥሯል። ጽድት ያለ አጥቂ፣ ምርጥ አጥቂ ፍሎሪያን ቪርትዝ ተዋል። እቺ ቅመም ናት። በቃ ፕሪሚየር ሊግ ላይ ምርጥ ተጫዋች ፕሪሚየር ሊግ መሆኑ የማይቀር እኮ ነግረናችሁ ነበረ። 1 ጎል 1 አሲስት፣ 1 ጎል 1 አሲስት በ10 ጨዋታው 6ኛ ጎሉ ነው። ኢማጂን እየቆጠርከው ምድረ ወያላ ምድረ ፎቃቃ ጠላት ማለት ነው። 116 ሚሊዮን ፓውንድ ፍሎፕ ያደረገ ተጫዋች ምናምን ያልከውን ታየዋለሁ። እንደ ቲም ምርጥ ነበር። ኢብራሂማ ኮናቴም ጎል አስቆጥሮ በሞት ላጠው ለአባቱ እንግዲህ ጎሉ መታሰቢያ አድርጎለታል። በጣም ኢሞሽናል ነበር እንደም ጎሉን ከገባ በኋላ ምናምን እና በጣም ደስ ይላል። እግር ኳስ አንዳንዴ እንደዚህ አይነት ነገሮችን ስትሰጣችሁ ደስ ይላል። አላ ያንን ነገር አግብቶ አላ ደስታውን መግለጽ ወይም ምናምን ተጫዋቾቹ ሲያበረታቱ ደስ ይላል። እና እንደ ቡድን ብቻ ግን ምርጥ ነበር። መሐመድ ሳላህ ምርጥ ነበረች፣ አሲስት አድርጓል። ኮናቴ ምርጥ ነበረ። ግራቨንበርግ ምርጥ ነበረ። ሶቦስ ላይ በቃ ኦቨርኦል ቲሙ ምርጥ ነበረ። ምርጥ ጨዋታ ነው ያየነው። እነዚህ ሁለት ልጆች ግን በተለይ ሻይን አድርገዋል። በቃ ምርጥ ጨዋታ። ኒውካስትልን ደግሞ አሌክሳንደር ኢሳቅን ቤንች ላይ አይቼዋለሁ። ጋይስ ተነስቷል። አሌክሳንደር ኢሳቅ ይመጣል። ዛሬ ቀኑ የከምባክ ነው የምትሉ ኮናቴ ያገባ በራሱ አይደለም። ኒውካስትል ላይ ኮናቴ ያገባ። ይሄ እኮ ሌላ ታሪክ እኮ ነው። ኮናቴ ሲያገባ ሲጀመር የኮናቴ ችግር መላጣው ነው፣ ጸጉሩ ነው። መላጣ ሲሆን አይታል። አሊሳኑላ በቃ ተገላገልን አለ። አንተ ተገላገልን። ኮናቴ ካሁን በኋላ በራሱ አያገባም አለ ኤክቲኬ። ይሄ ልጅ በቃ የሚገርም። እኔ እንዴት ነው ስትራይከር እንደዚህ ቀሎት የሚያገባው? ምን አይነት ጎል ነው ሁለተኛ ጎል ያገባው? ስለ እንዲህ ነካ አረጋትና በቃ ይችላል። ስለ ያወጣችሁበትን ገንዘብ ሁላ እርሱት። ቨርትዝ እየጣፈጠ እየመጣ ነው ያ ሰውዬ። ማንዬ አልኩ እየጣፈጠ ከመጣና ሃይ ሌቭሉ ላይ ከደረሰ የሚያስቆመው ሰው የለም። ያ ሰው ይችላል። ቶፕ ፎሩ ከባድ ሆኗል። ረረረረረ ይመቻችሁ ሊቪያንስ ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ገብ ሊበዛበት ነው መሰለኝ። እኔ አልጣመኝም፣ ጀማው አልጣመኝም። ትርፍዬ እየተጋደለች ነው። ያ ብቻ አይደለም፣ ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል። ካምባክ ሰርቶ ነው የመጣው። ሊቨርፑል ከባድ ድል ያስመዘገበው ጋይስ። በነገራችን ላይ ኒውካስትል ከበድ ያለ ቲም ነው። ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም። 4-1 በሆነ ውጤት ነው የለጠፉት። ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏሉ። ሁለቱ እየተጣመሩ ነው፣ እየተዋዋዱ ነው። ቪርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው። ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው፣ እየተብላላ ነው። አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ። ከዛ በተጨማሪ ግን ኮናቴ ጎል አስቆጠረ። ጎል ካስቆጠረ በኋላ ማለት ነው አራተኛውን ሲያለቅስ አይቼው በቃ በእናት በጣም ልብ የሚነካ ነው የልጁ ነገር። ያሳለፈው ነገር ቀላል የሚባል ነገር አይደለም። በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይ እና አንጀቴን የበላኝ ጀማ። ነገ ታዲያ እንዴት ነው? ሲቲ ላይ አትቋጥሩም? ሊቨርፑላውያን አትቋጥሩም ነው? ምንድነው ሐሳባችሁ? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ። ኮንጋ አይ ጀማው አልሆነም። በቃ ዛሬ አልሆነም። ያም ወያላ 4 ሰጠ። ቼላውም ዘግናኝ ካምባክ አደረገ። ይሄም ይኸው 4 ሰጠ ካምባክ ነው። ይችማሮጊት በቃ አልሆነም። በቃ ዛሬ ምንም በቃ የነገሱ ይበለን ነው የሚባለው። ነገ ለራሳችን ይሁነን ነው እንጂ የዛሬ አልሆነም። ጎበስ አልሆነም። በቃ ወይ ደግሞ የሆነ ያልሰራነው ነገር አለ ማለት ነው። የሆነ የተሳሳትነው ነገር አለ። የልነቨር ዋካሉን ዛሬ እንዴት እንዳኮራችሁ ማርያምን። ሁሌ በቃ እንዲተጫወቱልን ኮራው ማርያምን። ዛሬ በእናንተ በጣም ነው ያኮራችሁ። ኢኬቲኬ 2 ጎል፣ ቨርስ ጎልና አሲስት፣ ሳላ አሲስት፣ ሚሎስ ከርኬዝ አሲስት። ኧረ በለው ኧረ ኮናቴ ጎል። በተለይ ደግሞ ሲከላከልስ እስኪ ወንድ ናችሁ ለፉኝ እኮ ነው ያላችሁ። ቫንዳይክ እንዴት አባቱ ነው የሚያምርብህ። በቃ ስትከላከል በቃ ኳስ ክሊር ስታደርግ ግርማ ሞገሱ ራሱ ቫንዳይክ። እኔ ዛሬ በቃ ለሁላችሁም እኔ ቃል የለኝም። ዛሬ በጣም አኩርታችሁኛል። 4-1 ፋሚሊ 4-1 ቀጥቅጠን የወጣ ነው። እንችላለን። በቃ ምርጥ ውህደት ነው ያየነው። ሁሌ እንዲተጫወቱልን ወደነዋል። ሊቨርፑል ኒውካስልን 4-1 ደበደበው። ፈርስት ሃፍ ብቻ ነው ኒውካስል ፈርስት ሃፍ ላይ እስኪያገባ ድረስ እና ሰከንድ ሃፍ 15 ደቂቃ ነው የተጫወተው። በአጠቃላይ 30 ደቂቃ ነው የተጫወተው።
ተለጠለጠ። ፈርስት ሃፍ ኢኪቲኬ ቨርስስ ኒውካስል ኢኪቲኬ 2-1 አሸነፋቸው። ሰከንድ ሃፍ ደግሞ ቨርስ ሳላ የሰጠውን ኳስ አቤት! እኔ ቨርስ ግን እግሩ ላይ ኳስ እንዴት እንደሚያምር እንዴት አድርጎ እንደመታው አመታቱ ራሱ ቅርቀስ ብሎ ማለት በዳዴ ሮጣ አትይዘውም ማለት ጥግ ላይ በቃ ሲያረካ ማለት ሳላ በቃ ሳላ ጋክፖ እና ስሎት አውት ስቲል ከዛላ ባለቀ ሰዓት ደግሞ ኮናቴ ደገመለት ማለት ነው። ኮናቴ ከለቅሶ ተመልሶ አገባ። ሪያል ማድሪድ አትሄድም ሲባል የሰው ያቋሙ እየተስተካከለ ነው መሰለኝ። ሪያል ማድሪድ ያድክ የሆነ ሰውዬ ማለት ለማንኛውም ጫናው ትርፌ ላይ ነው። ትርፌ ሊጨንቃት ነው፣ ነገ ሊጨንቃት ነው ብለህ ፉላም ሃሪ ዊልሰን ቅርቅር ታውቂያለሽ እኮ ተጫዋቾችሽ 300,000 የሚቀበሉት ለትልቅ ጨዋታ እንደሆነ እኮ ያውቃሉ። አሁን ያሳዩሻል፣ ከፉላም ጋር ያሳዩሻል ማንቸስተር ዩናይትድ ማን እንደሆነ ማለት ቸልሲ ዛሬ አሸነፈ፣ ሊቨርፑል አሸነፈ። ተመጣጣኝ ቡድኖች ሲጫወቱ ምናምን ደስ ይላል። እኛ ብቻ እኮ ነው ድብድብ የምናደርግ አናስሞክርም ምናምን ታውቃለህ። 4-0 አሸነፈ ራሱ አንረካ ምንም አይረካው፣ አይሞከርብም፣ አደነግጥም። ገባህ? አልፎ ብቻ ዝም ብለህ ታቀብላለህ። 3 ነጥብ ቻሪቲ ነው። ገባህ? ጋድስ ወርክ ዌር ዱዊንግ ጋድስ ወርክ። አረጋጋው